ሰላም ቤተሰብ እንዴት ናችሁ? ዛሬም እንግዲህ እንደተለመደው እናንተን ዘና የሚያደርጉ ቀልዶችን ይዘን መጥተናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰቡን መቀላቀል ትችላላችሁ። ነባሮቹ ደግሞ ያው እንደተለመደው ቪዲዮዋን ላይክ በማድረግ እንጀምራት። ዛሬ ደግሞ እስቲ ለዚህ ቪዲዮ ቀለል ያለች 300 ላይክ ሁላችንም ነፂ እንጀምር እንጂ በለኝ። ነፂ እንጀምር። እሺ ሸምሱ ወይ አባቴ መልስተሽ በእናት የሌለ ደርቦኛል። እስቲ እንጀራ ነገር እስቲ እንጀራ አለ ችግር ሁለት አይነት ፍሌቨር እንጀራ አለ። የትኛው ላድርግልህ? የትኛው ፍሌቨር ላድርግልህ? አንተ ሰውዬ ግን ያማል እንዴ? የምን ፍሌቨር ጀመርክ ደግሞ? እስቲ የምን አለሽ? አንደኛው የሰገቱራ ፍሌቨር ነው፣ አንደኛው ደግሞ የጀሱ ነው። የትኛው ይኑልህ? ሁለቱም አሪፍ ፍሌቨር ናቸው። የጀሱና የሰገቱራ እኔም እኮ አንተ ጤነኛ አትመስለኝም ነበር። ያማ እንዴ ሰውዬ በእናታችሁ ቀረበስ ተመልሰ መምጣት ላይ ቀር ነገርስ ምን ይሻላል? እሺ በቃ ከጀሱ ውስጥ ለስተ ከጀሱ አርጉ። በስመ አብ ወወልድ ወመንፈስ ቅዱስ ቤታ እሺ ተማሪዎች የዛሬ ትምህርት ገብቷቸዋል። ቀላል ነው። እቤት ገብተው ነው የገዛ ቴሌቪዥን ላይ ስልክ ላይ ከምትጣል ሞክር። እጅና ወረቀትን አገናኝ ስትሞክር ይገባል። እሺ ሳራ ገብቶሻል አይደለ? አዎ አንቺ በቃ አንተስ ምንድነው? አንተ ቋራ ነው ለወሬ የምታወራው? ቅድም ዝም አልኩ። ባልሰማ ዝም አልኩ። ልጅ ናቸው የልጅ ነገር ነው ብዬ ምንድነው የምንለፈልፈው? ግን አልበዛም እንዴ? እሺ ገብቷል። የዛሬ ትምህርት ገብቷል። ጥያቄ ጠይቃለሁ። አትመልስ ብቻ እኔን አያርገኝ። እሺ ገብቷል። ስማ ጫልቱ 2 ኪሎ ሙዝ 5 ኪሎ ብርቱካን እና 5 ሊትር ዘይት ይዛ እየሄደች ነው። መንገድ ላይ ነው እየሄደች ነው። ጫልቱ ቀይ ነች ጥቁር ነች? መልስ። አትዙር ወደኋላ መልስ። ቀይ ነች ጥቁር ነች? መልስ። እስካሁን ሳይገባ ነው በቃ ዝም ብለህ የምንለፈልፈው። አፍህን ዝጋ። አታሳስተኝ ነግሬያለሁ። መልስ። ጥቁር ነች ቀይ ነች? ዝም በል እስካሁን ሳይገባ ነው በቃ ዝም ብለህ የምንለፈልፈው። ግባ ቁጭ በል። ሰላም ነው። ስምህን ንገረኝ እስቲ። ስምህን ማን ልበል? ስሜ ይርገጠው ዳምጤ ነው። ይርገጤ። እሺ ይርገጤ፣ እንዴት ነው የሚያደርግ? እስቲ በሽታው ስሜቱን ምናምን እንዴት እንደሚያደርግ በደንብ አድርጋ አብራራልኝ እስቲ። ሳትፈራ ሳትጨነቅ ቀስ ብለህ የሚሰሙን ስሜቶች አንድ በአንድ ንገረኝ። ያው የሚያደርገኝ ዶክተር እኔ ለመግለጽ ራሱ ይከብደኛል። በቃ ጠዋት አይመርጥ፣ ማታ አይመርጥ፣ ሌሊት አይመርጥ። በቃ ዝም ብሎ ብርድ ይለኛል። እኔ ተሰቃየሁ፣ እንቅልፍ አጣሁ። ዶክተር የባክዎትን የሆነ ነገር ያድርጉ። ማን ነው ደግሞ እንደዛ የሚለ? እንደው የዘንድሮ ሰው እኮ አረ ውስጤን ነው እንጂ ውስጤን እኮ ነው ብርድ የሚለኝ። ሌላ ነገር ውስጤን ነው። በቃ ውስጤን ያለው ብርድ ይለኛል። በቃ ዝም ብሎ ሰውነቴ በሙሉ በቃ ሙሉ አካላቴ ነው ብርድ የሚለኝ ዶክተር። በቃ የሆነ ነገር ውጣል። ስለዚህ እሱን በኦፕራሲዮን ማውጣት አለብን። ገብቷል አይደለም? ውስጥ ሆኖ ብርድ የሚለ ወይ ሰይጣን ነው ወይ ደግሞ የሆነ ነገር በልታል፣ አይተውቅም። በቃ ኦፕራሲዮን ተደርገ ያ ነገር ዛሬውኑ ነው መውጣት ያለበት። በቃ ኦፕራሲዮን ክፍል ግባና ጠብቀኝ። ሂድ። የምን ኦፕራሲዮን? ልበላልቱኝ? አልፈልግም። እኔ እንደምን ሆነ ነው ትቻለሁ። ተሽሎኛል። ጤነኛ ነኝ። ና ቁጭ በል አንተ። ገና በውጥኑ ልሞት ነው አትበለኝ። ፍቅር አይለካም ገና በጅምሩ ካከራረ